ዮናስ ከበደ ወይ አስፍዬ ዶክተር ደሳለኝ አቤት አባቴ አስፍዬ እንዴት ነህ ይሰማሃል በጣም አሪፍ ነኝ ይሰማሃል ዛሬ በጣም ደህና ነኝ እንዴት ነህ አስፍዬ ደህና ነህ ሰሞኑን እንኳን ትንሽ አሞኝ ነበር ዛሬ ደህና ነኝ ባለፈው ካየሁ ካሁን በጣም ደህና ነህ እንዴ ባለፈው ኮስታይ 100 ብር ሰጠሽኝ ወጣሽው ዳንስ ደህና ነኝ አስፍዬ አንተ ደህና ነህ አለሁልሽ ይኸውልህ አካፍያቸዋለሁ ለሁሉም ለሉላም ነግሬያታለሁ ሉላም ይሄው ንገሪው አልደረሰኝም አስፍዬ ደርሶኛል አስፍዬ አመሰግናለሁ አንቺ በጄቼ ለምደርስሽ ይሄ ነገርህ ነበር የናፈቀን አስፍዬ ደህና ነህልን እንዴት ነው ወንድማችን በጣም ናፍቃችሁኛል በእውነት በጣም እኛም በጣም ናፍቀህናል አስፍዬ በጣም ስላየን ደስ ብሎናል እኔም ደስ ብሎኛል በጣም ቦታ አለ እሺ አስፍዬ አልተነካም እየጠበቀ እንዳይነካለሁ ያ አበፈለቀ እንዳይመጣ ሁሉም ነው ያዘው እንዳትለቀው አስፍዬ ይሄ ጨዋታ ነበር በጣም የናፈቀን በጣም ብዙ ሰዎች በኮሜንት ላይ አስፋዊት አለ ይላሉ እንዴት ነው ይሉናል ቢሮም እየመጡ ይጠይቁናል እኛም በግል ስልካችን ይደውላሉ ስላንተ ማያስብ ሰው የለምና እስቲ ለወዳጆችህ መልእክት ንገራቸው አስፍዬ ለጧዝ ለኢትዮጵያ ክብር ምስጋና ይገባዋል እኔም በለው ያቆመ ከቢያገ ቀጥሎ እንጂ ኮታ አሙኝ ነበር አሁን ምን ማለት ትፈልጋለህ አስፍዬ ማለት ፈልገው የኢትዮጵያ ሕዝብ ወደ ተውከፋ ያገኝ መድኃኒዓለም ጨዋ ፈጣሪ ጨርሶ ይማርህ አስፍዬ አሜን ወደ ሀገርህ ለመምጣት ያብቃህ አስፍዬ ከምትወደው ሕዝብ ጋር ከሚወድህ ሕዝብ ጋር ለመገናኘት እግዚአብሔር ለዛ ያብቃህ እሺ አስፍዬ አሜን ልጄ አደራ እወዳችኋለሁ እግዚአብሔር ያሳድጋችሁ ተመረቃችሁ አግብታችሁ ጎናችሁ ለመቆም ያብቃኝ እወዳችኋለሁ ሰሌ በጣም ስለምወደው ይጥቀመውም ይጉዳውም ይርባም አይርባም ለሰሌ አሁን ለሚገነባው ሆስፒታል አንድ ያባቴ ጥሎልኝ ያለፈው ያባቴ መኪና አለ ያ መኪና ላብራክት ወዳለው እኔ መቼሻ ይሞት እኔ በህይወቴ በሙሉ አስደሳች ጊዜ ያሳለፍኩት እግዚአብሔር ይመስገን ያባቴ ሞትና የሚስቴ ሞት ብቻ ነው ለኔ ከባድ ጊዜ ነበረው ያባቴ መሞት እስቲ ያጣቀኝ የሚስቴ መሞት አባቴ ያቀኝ ያ ቀን በጣም ለኔ ከባድ ቀን ነበር አንድ ቀን አባቴን ቀብሬ እንደገና ሚስቴን ቀብሬ እንደገና ደግሞ የ13 ዓመት ልጅ ነበር ልጄን ደግሞ ማባበል አለብኝ ከባድ ነበር ብቻ እሱ ቀን ነው ለኔ ከባድ ቀን የነበረው እኔ ከዛው ውጪ እግዚአብሔር ይመስገን እስካሁን ድረስም ያው ወክ አድርጌያለሁ ብዙ ነገሮች አሳልፌያለሁ ኦልሞስት 2 ወር አልፎናል 2 ወር ከ15 ቀን ምናምናችን ነው 3 ወር ሊሆነን ነውና ከባድ ነበረ እውነቴን ነው ብላችሁ የኔ ላይፌ በነገራችን ላይ የኔ ቆሟል ምን እንደማደርግ ራሱ ግራ ገብቶኛል ወደፊት እንዴት ነው አሁን ካላባቴ ኖሬ አላቅም እንግዲህ 29 ዓመት ሙሉ ስኖር ሁሌ አባቴ ነው በቃ አባቴ ነው ለኔ ምንም ነገር ነው ነገር ኢትዮጵያ መጥቼ ነበርና ኢትዮጵያ እንዳቀዳም ተጣላውኝ ከሆነ ልጆች ጋር ወደ 22 አካባቢና ለአባቴ ነው የደወልኩለት ኢማጂን እንግዲህ በዚህ እድሜ እንግዲህ ሽማግሌ ሰው የኔ ራሴ ነው ለ29 ዓመት ማለት እና
ምንድነው ላይክ እኔ ራሴ ትልቅ ሰው ነኝ አባቴ ጋር ለሊት ላይ ደወልኩለት ዳዲ እንደዚህ ከልጆች ጋር ጣለውኝና ፖሊሶች ይዘውናል ምናምን በዛ ሰዓት ነው አባቴ ደውሎ የሚያውቃቸው ሰዎች ጋር ደወለ ምናምን ብቻ ተለቀቅን ግን አባቴ ነበር እንደዛ ያደረገልኝ አሁን እንደዚህ አይነት ችግር ውስጥ ብገባ የሚያውጣኝ የለም ማለት ነው አባቴ ብቻ ነበር ሊያውጣኝ የሚችለውና መጠንቀቅ አለብኝ ሁሉም በኢቢኤስ ፕሮግራም የምናውቀው ተወዳጁ አስፋው መሸሻ በአሁኑ ሰዓት ላይ በጠና ታሟል ሰዎች እንዳሉኝ ከሆነ ለሕክምና ተብሎ ወደ አሜሪካን ሳይሄድ አልቀረም ለዚህ እሱን የምትወዱና የምታደንቁት ወዳጅ አድናቂዎቹ በጸሎታችሁና በመልካም ምኞታችሁ አስቡ ሜሪ ክሪስማስ ሁላችንም አስፋው ጋር ነኝ ያለሁት አባቴ ዳዲ በጣም ነው የምወደው ሁላችሁም ከአባታችሁ ጋር እና ከእናታችሁ ጋር ለምታሳልፉት ጊዜ የሰው ልጅ ጊዜ ብቻ ነው ያለን ጊዜያችንን ደግሞ በአግባቡ መጠቀም ጊዜ ያለን አጭር ስለሆነ ማለት ነው እና ሜሪ ክሪስማስ ለኒው ይር እናያችኋለን እግዚአብሔር ውስጥ ሊላረጋችሁልን ነገር በጣም ቴንክ ዩ love you guys እናንተም ደግሞ እንደምትወዱት አሳይታችሁናል እንወዳችኋለን በላቸው ሜሪ ክሪስማስ በላቸው አባቴ ሜሪ ክሪስማስ ብሏቸዋል ቴንክ ዩ መልካም በዓል በላቸው ብሬን ካንሰር ነው የያዘው እና ምንድነው ያሉት የሆነ ላይክ ስፔሲፊክ የሆነ ስም አለው እና የእሱ አይነት ካንሰር ነው ያለው እና በጣም ከባድ አይነት ካንሰር ነው የሎንግ ታይም ትሪትመንት ነው የሚያስፈልገው እስከዛሬ ድረስ ያለውን ትሪትመንት ያው እንደምታውቁት አርጓል ኢቢኤስ ሁሉ ነገር ያው እንዳረገ ታውቃላችሁ እና አሁን ደግሞ ላይክ ረዘም ያለ ጊዜ ነው ይሄ አመት ምናምን ከአመት በላይ የሚፈልግ ትሪትመንት ነው የሚያስፈልገው እና አሁንም ነርሲንግ ሆም ነው ያለነው እና ያው ከሆስፒታሉ ወተናል ግን እዚህ ትንሽ አይመችም ከሰው ጋር ነው ምናምን ያለው አንዳንድ ነገሮች አሉ ላይክ 24 ሰዓት ክትትል ያስፈልገዋል አንዳንድ ጊዜ የመርሳት ምናምን ችግር ስላለ ያው 24 ሰዓት ሰው አጠገቡ መሆን አለበት ከሱ ጋር እንግዲህ አሁን ጃፒ ቅድም እንደገለጸው የጭንቅላት የብሬን ካንሰር ዲያግኖስ ከተደረገ በኋላ ችግሩ ትንሽ ጥልቀት ያለው ስለሆነ ለሰርጀሪ ለማውጣት የሚመች አልነበረ ስለዚህ ያለው አማራጭ ረጅም የሚባልና አድካሚ የሚባለውን የራዲዬሽን ህክምና የሚወስደው እሱን ህክምና ለመውሰድ ደግሞ ረጅም ጊዜ የሚፈጅ ስለሆነ እዚህ ሀገር ነርሲንግ ፋሲሊቲስ የሚባለው የሪከቨሪ ምንድነው ሪሃቢሊቴሽን ቤቶች አሉ ሙሉ በሙሉ የህክምና ባለሙያዎች ነርሶች ያሉባቸው አንተ ጠንከር ያለ ነው ተብሏል አስፈው ጠንከር ያለ ነው ከሷ ትንሽ ጠንከር ያለ ለምን እንግዲህ ወንድ ስለሆንክ ነው አይዞ ብትጮህም ክፋት የለውም በመጮህ ይወጣልሃል ጥሩ እሱና ዞሮ በእኔ አምርም እኮ እንዳንቺ ጮት ወይ እዴ በእናትህ ተው እንጂ ወይ እኔ ለቀው ነው እንትኑ ይኸውልህ ሳለቀው በፊት አቆመኝ በቃ ወይ በቃ
እንቀጥል። አቁም የምናል በቃ እንዴት ነበር?